ሰላም ተከታዮች እንደምን ናችሁ? የዛሬው ርዕሰ ጉዳያችን ስለ ስማርት ኢንቫይሮንሜንት ነው። በአሁኑ ዘመን ዓለም በፍጥነት እየተቀየረች ነው። ከዚህ ለውጥ ጋር አብሮ የሚመጣው የስማርት ኢንቫይሮንሜንት አጠቃቀም በተለይም በአብዛኛው የዓለም ሀገራቶች ውስጥ እጅግ እየተስፋፋ መጥቷል። ታዲያ ስማርት ኢንቫይሮንሜንት ምንድን ነው? ስማርት ኢንቫይሮንሜንት ማለት የዘመናዊ ቴክኖሎጂዎችን በመጠቀም አካባቢያችንን የበለጠ ምቹ፣ ደህንነቱ የተጠበቀ እና ቀልጣፋ የማድረግ ሂደት ነው። ለምሳሌ በሲንጋፖር ከተማ ውስጥ የትራፊክ መብራቶች በአካባቢው ባለው የተሽከርካሪ እንቅስቃሴ መጠን መሰረት በራሳቸው ይቀያየራሉ። ይህም ትራፊክ እንዳይጋጭ በማድረግ ጊዜን ይቆጥባል። በዱባይ ደግሞ የመንገድ መብራቶች ሁሉ በስማርት ሲስተም የሚተዳደሩ ሲሆን ሰው ያለበት አካባቢ ብቻ እንዲበራ በማድረግ የኃይል ብክነትን ይቀንሳሉ። በተጨማሪም የቆሻሻ መጣያዎቻቸው ሲሞሉ በራሳቸው ለሚመለከታቸው አካላት ማሳወቂያ ይልካሉ። ወደ ኢትዮጵያ ስንመጣ የስማርት ኢንቫይሮንሜንት አጠቃቀም አሁንም በጅምር ደረጃ ላይ ነው። ነገር ግን በአዲስ አበባ ከተማ በተለይም በመብራት አጠቃቀምና በትራፊክ አስተዳደር ዘርፍ አንዳንድ እርምጃዎች እየተወሰዱ ነው። በቅርቡ የተጀመረው የስማርት ትራፊክ ላይት ሲስተም ለዚህ ጥሩ ምሳሌ ነው። ታዲያ ስማርት ኢንቫይሮንሜንትን ለማዳበር ምን ማድረግ አለብን? በመጀመሪያ መሰረተ ልማቶችን ማዘመን አስፈላጊ ነው። ለምሳሌ የኢንተርኔት መሰረተ ልማትን ማሻሻል፣ የኤሌክትሪክ አቅርቦትን ማሳደግ እና የመረጃ መረብን ማስፋፋት። ሁለተኛ የሰው ኃይል ስልጠናን ማጠናከር ያስፈልጋል። ቴክኖሎጂን መጠቀም የሚችሉ ባለሙያዎችን ማፍራት እና የህብረተሰቡን የቴክኖሎጂ ግንዛቤ ማሳደግ አስፈላጊ ነው። ሶስተኛ የመንግሥት ፖሊሲዎችና ደንቦች ስማርት ቴክኖሎጂዎችን ለመጠቀም አመቺ መሆን አለባቸው። ለዚህም የሚያስፈልጉ ሕጎችንና መመሪያዎችን ማውጣት ይገባል። በመጨረሻም ከግሉ ዘርፍ ጋር በመተባበር የውጭ ኢንቨስትመንትን በማስፋት እና ከሌሎች ሀገሮች ልምድ በመውሰድ ስማርት ኢንቫይሮንሜንትን ማዳበር እንችላለን። ይህ ሁሉ ሲሆን የኢትዮጵያ ከተሞች የበለጠ ደህንነታቸው የተጠበቀ፣ ንጹህ እና ለኑሮ ምቹ ይሆናሉ። የሀብት ብክነትም ይቀንሳል፣ አገልግሎት አሰጣጡም ይሻሻላል። ውድ ተከታዮች ስማርት ኢንቫይሮንሜንት የወደፊቱ አቅጣጫ መሆኑን መገንዘብ አለብን። ለዚህም እያንዳንዳችን የበኩላችንን አስተዋጽኦ ማበርከት ይጠበቅብናል። ቪዲዮውን እስከ መጨረሻው ስለተከታተላችሁ እናመሰግናለን። እባካችሁ ቻናላችንን ተከታተሉ። ሌሎች አዳዲስ ቪዲዮዎችን እናቀርብላችኋለን። ሰብስክራይብ ማድረግንም አትርሱ። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።